እኔ እኮ ልጁ ቢወለድ ችግር የለብኝም ላለማመን ምናምን ብዬ አይደለም። ለአንቺ እኮ ነው ቤብ እኮ ሳታገባ አረገዘች እንዲህ እንዳይባል በቃ ቀጣይ ዓመት እንጋባለን። ያሁኑን አስወርጁ በቃ በወግ በማድረግ ይዤሽ ልውጣ። የሰው ወሬ እንዴት ታደርጊዋለሽ? እኔ እኮ ለአንቺ ነው ለእኔ አይደለም። በቃ እስኪ አስቢበት። ምንም የምታፈጣው አትደው። ኧረ ምንም እኔ ገርመኝ ነው ሰለሞን። እንደው በገለጥኩ ቁጥር መዝገብ ነህ በቃ አያልቅም ያንተ ስራ። እገልጧለሁ። ውርጃ ኃጢአት እንደሆነ ታውቃለህ አይደለም? እና እኔ ጽድቅ ነው ወጣኝ የሆነ ብር አብድሬ በእናትህ ይቀጥራለሁ። አሁን አንዷን አገባሻለሁ እያልካት አልነበር? ኧረ ተው ሰለሞን ተው። እውነት የሰለብኩልህ ፍርኖ ዱቄት በቆሎ ቅልቅል አለው የምትል ከሆነ ማለት ነው ቪዲዮ እየቀረስክ ድፈውና እኔ ቀጣይ ከሸማቾች ምን የመሰለ ፍርኖ ዱቄት ነው ሰልቤ ማመጣልህ። እሺ ዶክተር ሰላቢ ምን አርጉ ነው የምትለን? እንደው ምንድን ነው የምሰራው? አንዱ ከዓመት በፊት ፍርኖ ዱቄት ጊቫዌ ሰልቤለት በእናትህ በቆሎ ቅልቅል አለው ብሎ ያስወራብኝ መሰል። የሰው ልጅ ግን አየዋ። እኔ ሲጀመር ለምዱን ለበስኩ እንጂ ተኩለው ነኝ ስላላወቀኝ ነው። አረ የሚበላ ተኩላ ይብላህ። እንደው ቀንም ሙሌት ነበርክ። እሺ ስልክ የማይሰራው ሲያቀብጠኝ ቡዳን ፕራንክ አረጋለሁ ብዬ በእናትህ ታሞ ሆስፒታል እኮ ነው ግራውንድ ውስጥ ነበርኩ። አይ አንቺ ክላሲክ ምን ፕራንክ ሰራሽ? እንጀራ ሳይቼ ነጭ ሽንኩርት አጎረስኩት።